ሰላም ጤና ይስጥልን ውድ የናታችሁ ቤተሰቦቻችን እንዴት ቆያችሁ? ዛሬ ደግሞ በቅድስት አርሴማ ቤተክርስቲያን ተገኝተናል። ዛሬ እንግዲህ የወርሃዊ መታሰቢያ በዓሏ ነው። እሱን በማስመልከት ዛሬ መተን የግዕዝ ቁጥር እንጠይቅ ነው። ባለፈው ያቀረብንላችሁን የግዕዝ ቁጥር ግን ማንም ሰው አልመለሰም፣ 2 ሰው ብቻ ሞክሯል እና ዛሬ ደግሞ የተለያየ 3 አቅርቤላችኋለሁ ድጋሚ እሱን መመለስ ይኖርባችኋል። የባለፈው እንግዲህ ምንም ማድረግ አልመለሳችሁትም። እንግዲህ ዛሬ የማቀርብላችሁ ከመለሳችሁ የ500 ብር ካርድ ይኖራችኋል ማለት ነው። መልካም እድል ይሁንላችሁ። መልካም ጊዜ፣ አብራችሁ ቆዩ። በዚህ የምህረት አደባባይ ከሩቅም ከቅርብም የእግዚአብሔርን ምህረት ለማግኘት የተሰበሰባችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናትም ጭምር በእግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምንስ ቆያችሁ? ለዚህ ዕለት ለዚህ ሰዓት ያደረሰን የአባቶቻችን አምላክ እግዚአብሔር ስለማይነገር ስጦታው ክብርና ምስጋና ለስሙ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደችልን አምላክ ወላዲተ አምላክ ቅድስት ድንግል ማርያም ክብር ምስጋና ይድረሳት። ሰላም እንዴት ነህ? አሎ እግዚአብሔር ይመስገን። እሺ ራስን አስተዋውቀኝ። እሺ ስሜ ጎይቶም ማር ይባላል። እሺ 3 የተለያየ የግዕዝ ቁጥር ነው የምጠይቅህ። መልስልኝ፣ እኔ ደግሞ ስጦታ እሰጥሃለሁ። ይቻላል? ስንት ነው? ሞክር፣ መገመት ይቻላል። እኔ አግዝሃለሁ። እሺ 30 አይደለም፣ ከፍ በል በደንብ። እቺ ስንት ናት? እቺ ለብቻ ከሁለት አንዱን ከገመት ግን ያግዝሃለሁ። አንድ ናት? አንድ አይደለችም። 3ም አይደለች። ከፍ በል በደንብ ከፍ በል። እሺ 6 አይ በቃ እኔ 104 ቁጥር ነው። እቺ 100 ቁጥር ናት ለብቻዋ ማለት ነው። እቺ 104 አልመለስከውም። ይሄን እሺ ይመለስ 200 አይደል? ዝቅ በል። ይሄ ደግሞ 3 ከ10 ቤት ውስጥ ነው። 10 ቤት ስልህ ከ10 እስከ 20 እስከ 50 ባለው ውስጥ 10 20 እያልክ ማለት ነው። 30 አይደለች? 40 እሺ መልስ 40 ቁጥር ነው። በደንብ ያዝ፣ ከዚህ በኋላ እንዳጠፋ። እሺ አይቻታለሁ። ትንሽ ከበድ ይላል። ትከብዳለች። ሞክር። እሺ እቺ ከጎን ያለችው ከ1 እስከ 10 ውስጥ ነው መቼ የሚሆኑት እነዚህ? ከጎን ያለችው 7 አይደለች፣ 9 ናት ከጎን ያለችው። 9 ብለሻል? ከጎን ያለችው 9 ናት። 79 አይደለም፣ ከፍ በል ትንሽ። 29 አይደለች። 59 አይደለም፣ 99 ነበር። አልመለስክም። አንዱ ብቻ ነው የመለስክልኝ። ስጦታ ይዤ ልምጣሽ። የሚሆነው የቅዱስ ያሬድ ምስልና መስቀል። እሺ አመሰግናለሁ። አመሰግናለሁ። ሰላም እንዴት ነህ? ሰላም እግዚአብሔር ይመስገን። ሰላም እባላለሁ። 3 የተለያየ የግዕዝ ቁጥር እጠይቅሃለሁ። መለስክልኝ፣ ስጦታ እሰጥሃለሁ። እሺ ይሄ ስንት ቁጥር ነው? 12 መልሱታል። ይሄ ስንት ቁጥር ነው? ስንት ከ20 ቤት ውስጥ ነው? አይ 10 ቤት ውስጥ ነው። 11 አይደለም፣ 13 ጎበዝ መልሳለህ። ስንት ቤት ውስጥ ነው? እስከ ስንት ውስጥ? እሺ ላግዝህ። ከ10 እስከ 50 ባለው ውስጥ ገምት። 30 መልሰዋል። 30 ቁጥር ነው። 3ቱንም መልሰሃል። ስጦታ ላምጣልህ አንተ። ስጦታ የሚሆነው የለዚህ ቅርጽ ነው። አመሰግናለሁ። ራስህ አስተዋውቀኝ። ዘውድ ይባላል። ሞክር እንግዲህ 10 አይ ማለት ገባኝ። 74 እንግዲህ
አንድ 74 ካልክ ያው 64 እሺ 69 አይ በቃ እንግዲህ ከዛ እሺ 42 የመጨረሻ አይደል እሺ 82 አሃ በዚህ በኩል ሁለት ነው አይደለም በዚህ በኩል ሰባት እዚህ አልችልም 67 ተመልካቾቻችን ለእናንተ ደግሞ ያቀረብንላችሁ የመጀመሪያው ቁጥር ይሄ ነው። ሁለተኛው ደግሞ ይሄ ነው። ሶስተኛና የመጨረሻው ደግሞ ይሄ ነው። መልካም እድል ይሁንላችሁ። እስከ ቤርሳቤህ ዛሬ ሞልቷል ምስጋናህ ተነሳ ልቤ ዘምር ለጌታ ለእግዚአብሔር ለጌታ ለእግዚአብሔር ለጌታ ለእግዚአብሔር። ውድ ተመልካቾቻችን እንግዲህ ዛሬ ፕሮግራሙ ያያችሁትን ይመስል ነበረ። ብዙ ሰው ማግኘት አልቻለም። ዛሬ ፈቃደኛ ሊሆኑልን አልቻሉም። ያው የስራም ቀን ስለሆነ እኛም ያገኘነውን ቀርጸናል። ዛሬ እንግዲህ እናንተም የተጠየቃችሁትን እንደምትመልሱ ተስፋ እናደርጋለን። መልካም እድል ይሁንላችሁ። መልካም ጊዜ። አመሰግናለሁ።